ሰላም የኔ ውድ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። የ21 ቀኑ የለውጥ ፈተናችን 15ኛው ቀን ላይ ደርሰናል። የመጨረሻው ሳምንታችን የመጀመሪያው ቪዲዮአችን ነው። ዛሬ የምጠይቃችሁ አንድ ጥያቄ አለኝ። ስደት ላይ ስራሽን ስታቆሚ ምን አይነት ሙያ ይዘሽ ትመለሻለሽ? አመታት በስደት ስንኖር ስራውን ብቻ ሳይሆን ራሳችንን ማሳደግ አለብን። ዛሬ ስልክሽን ተጠቅመሽ እንዴት አዲስ ሙያ እንደምትማሪ እንነጋገራለን። ዋነኛውና የመጀመሪያው ዩቲዩብ የነፃ ዩኒቨርሲቲ ነው። ስልክሽ ላይ ቲክቶክ ብቻ አትይ። በትርፍ ሰዓትሽ ዩቲዩብ ላይ ገብተሽ ስለ ኮምፒውተር፣ ስለ ቋንቋ፣ ስለ ንግድ ወይም ስለ ምግብ ዝግጁነት የሚሰጡ ትምህርቶችን ተከታታይ። ያገኘሽውን እውቀት ነገ ብር ይሆንልሻልና። ሌላኛው ደግሞ ቋንቋ ነው። ቋንቋ ማሻሻል ያለሽበት አገር ቋንቋ በደንብ ከቻልሽ አገር ቤት ስትገቢ እንደ አስተርጓሚ ወይም ተላላኪ ድርጅት ውስጥ ለመቀጠር እድል ይኖርሻል። ቃላትን በየቀኑ በማጥናት ራስሽን አሳድጊ። ሌላኛው ደግሞ በቀን 15 ደቂቃ ብቻ ትልቅ እውቀት ለመጨበጥ በቀን 15 ደቂቃ መማር ይበቃሻል። ዛሬ የተማርሽው ነገር ከ5 ዓመት በኋላ ካለሽበት ቦታ የሚያወጣሽ ትልቅ መሰላል ሊሆን ይችላል። ሌላኛውና የመጨረሻው ውድ ተከታታዮቻችን በሙሉ ዛሬ አንድ ፈተና ልስጣችሁ። ዛሬ ዩቲዩብ ላይ ገብታችሁ ለወደፊት ህይወታችሁ የሚጠቅማችሁ አንድ አዲስ ነገር ተምራችሁ ምን እንደሆነ ኮሜንት ላይ ጻፉልኝ። እኔ ሁልጊዜ አዳዲስ ነገር እማራለሁ። እናንተስ? ነገ ደግሞ ለወደፊት ህይወታችን ግብ እንዴት እናውጣ በሚል ርዕስ እንገናኛለን። ብርታቱን ይስጠን እስከዛው።